አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የሀያት ዩቲዩብ ተከታታዮች እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? እኛ ደህና ነን አልሐምዱሊላህ። እንግዲህ ዛሬ መጥተናል ማለት ነው ቪዲዮ። ያው ደክሞናል። ስራ ጠዋት እንደተነሳን ነበረ፣ ማር ቤት እያጸዳን ነበረ እና ማር ቤቱ መቅረጽ አልቻልንም። ትንሽ ሌላም ሰው አብሮ ስለነበረ መቅረጽ አልቻልንም እና አሁን ደክሞን ቡና ብለን ራሳችን እያደስን ነው። ቡናችን ፏፏ አድርገን ያው ታውቃላችሁ ማን አለን ያለኛ ራሳችን ትሪት ማድረግ ያለብን ራሳችን እና ነዛ ነው ዛሬ የምጥለው ሰው አልፎ እንግዲህ እና ይሄን ይመስላል ልጆቼ። እና እንዴት ናችሁ? ደህና ናችሁ? በጣም ጨስ አድርጌው ተምራለ የቡና ቁርስ ብለው ነው ያቀረቡት። እንግዲህ ያረኩት ቤት ሀገር ቡና ተምር እንደሚቀርብ አላውቅም። ይሁን ተደክሞናል። ነይ አንቺ ይቁምልሽ፣ እንትን ይቁምልሽ። ነይ ቁጭ በይ ደግሞ እና አንድ ነገር ልጠይቃችሁ። ጀበና ከሀገር ቤት ይዤ መጥቼ ነበርና እየገነፈለ አስቸገረን። ምንም በቃ እየገነፈለ አስቸገረን። ምን እናድርገው? ምክንያቱም ኮሜንት ላይ ከተጻፉልን ማለት ነው። እና ምን ብናደርገው ይሻላል? ጀበናውን ታዩታላችሁ፣ መልኩ እንዴት እንደሚያምር መልኩን አይተን ተሸውደናል። እና እድሜው ረጅም ነው። አየሽ? አዎ በጣም ረጅም ነው። እድሜው ረጅም እያማ ነው ገነፈለ። አሁን ራሱ አንቺ በምንድን ነው የገባችው? ዛሬ በዚህ ሳይመጣ በአፉ ነው መጥቶ የፈሰሰ። ምንድን ነው? ምን አድርጋ ነው? እዚህ ሲጀምር አልመጣም፣ ምንም አልመጣም። እዚህ በቃ አሁን እሳቱን ቀንሰሽ እሳቱን አረ ተካጀው ተይ እንቁሃ ታጠጭን። ይሄን ቀንሰሽ ሀቢብቲ አሁንም ይመጣል፣ ወላሂ ይመጣል። አሁን ራሱ ይሄን ካልቀነስሽ ግን እንዴት ነው? አላሰራለሁ እኮ ነው ይላል። ደግሞ ምግብ አለበት ምግብ ራሱ ሳይሆን ተሸክማ መጣች። ታሳዝን። እኛ እንኳን በላም ቀምሶ ራሱ እንዳታመጡ ከናረፈው nobody take off. No food. Nobody take. Okay, take now. Which cake? Free food? Okay. Take no. No food cook. Ayo, ነው ሁሉም ሰው ነው። እናንተንም ቡናችን ጠቀመ ያለው ሽቅደሽ ያለው ራሴ ምንድን ነው የምበላው? በቃ እንትን ነው ከላይ ትንሽ ያለ ወሌነ በእሷ ነበር ብለን በእሷ አላበሰበሳችሁ ማለት ነው። ነገሩ ዛሬ ምንም ቢሆን ቅቤው ማነው ይላል። ሚጥሚጣ ቅቤ ያስፈልጋል። እና ሚጥሚጣ እኮ አለ አሁን ቅቤ ለረመዳናችን እናነጥራለን። አመጣለ አንጥረን እናስቀምጣለን። ያንቺውም የማዘርም ቅቤ ያለ ለብቻው እሱ ወጣወጥ ቆንጆ ነው። ከበድ ስለም የቅቤ ለክትፎና ለአይቤ ምናምን ደግሞ እኔ አነጥራለሁ እና አብራችሁ ልትሉ አድር ገብተሻል
እኔ መጀመሪያ አየሁትና እትዬ አቢባ ገብታ ነበረ። እሷ አጅሬ እኮ ለዛች ከፍታለች እኮ የሄደችው ሁሉንም ነገር ጽፋ ትንሿ ለትንሿ ለትልቋ እነዚህ አይደለም አጥማ ወላይ በይ ፒሶ ነው። የሆነ ጊዜ ያኛው ትወስዳለች፣ እቃንም ትወስዳለች፣ ምንም ትወስዳለች፣ ምንም ትወስዳለች። ፍቅር ነው። በዚህ ሰዓት ሰዓት በሙሉ እዚህ ቁጭ ብለው አስተማረችው፣ ጻፈችላት። ጥሩ ውለታ እኮ ነው የዋለችላት። ወላይ ማንም እኮ አይችልም። ከባድ ማለት ይከብዳል። ምን እንደምቆርጠው እኔ እንደዚሁ ነው የምላቀው። አንድ የሚቆረጥ ነገር የለም ወላይ ላ ሻድጎ ይቀመጥ ነው በላይ ወደዛ ሱራል እሷ ችግር የለባት። ከቤትም እኮ እገባለሁ ወላይ ነው ላይ ፈረመዳ ላይ አሁን ፊቷ ምን ይታያል? አሁን እኮ ላይ እኮ አይደለም ቪዲዮ ላይ ብላ ያልገባች ሁለት ነው የምትለቀው በቃ ነው ጎበዝ ነው ከፍላል አላት እንዴ ባለውስጥ ታቆም ብላ ብትሞት ደሞዟ ራሱ እኮ አትናገርም። እኛ አንድ ቀን ሲሰጡን አይተን ነው እንጂ አይቼ ነው እንጂ ብትሞት ብላ አትናገርም። ምን ዛሬ አምሳ ገባኝ ወላሂ ቲክቶክ ላይ የሚታየው 50.30 ያኔ 50 ከ30 ይላሉ። አላህ ዋላ የፋጥማን ባንክ ጠይቅ። እሱን ጠይቀሽ ነው እንትና የምጠይቀው። ይሄ ጀበና ነው ያያችሁት? መልኩ ያምራል እኮ ቅድም ይሄ ይሄ ጀበና ነው። መልኩን አያችሁት? ያምራል። ምን ዋጋ አለው? በቃ ሰው መቆም አለበት። ዞር ለደቂቃ አይናችሁት መጨፈን አትችሉም። ፍጥጥ ፍጥጥ ይገነፍላል። አዎ ምን ችግር የለውም። ይሄ ይወጣል። አሁን ቅዳሜ ይሄ ነው ማውራት ይሄ ነው ማውራት ያለብሽ ነበር። አንቺ ሙሉና ጠፋሽብኛ። ሙሉና ትዝረቁ የክሎሮክስ ሽታ ጠፋላችሁ እናንተ? አልጠፋም። እንዴ ተጨነቀኝ ስተኛ ሽቶ ለቀለቅሽበት ሎሚ አድርገው ባወጣ ደዋል በቃ መጀመሪያ እኔ ቲክቶክ ላይ ነው ላይ ያየኋት ምግብ ቤት ቡና ስቀለች ቲክቶክ ላይ እናንሳ ሰጧት ጀበና እጂ ብሎ ይሰጡናል እንዴ? እሱ አውቀዋለሁ ማለት እነሱ ይለፍ ደፍራ ሰው የሚመገበው የሚጠጣው ይለፍ ደፍራ ነው እና ይቀደም ዛኳ አይናጣናት ምን እንደሆነ ይችላል። ጀበናሽ ነው ሀይዬ እንዲህ እኮ ነው የሚሰራ እንደተደረገች ይዛል እኔ በስኳር አጨማመርሽ አየነ ግን ጨው እንዴት ነው እሷ የሚገባላችሁ ሰው እንደሚደርስ አላላላላላ ያለ አለኝ ምንድነው እንደተቀዱ ይለማና ኮልቀዳው ነው ያዛረው
ገብቶኛል። አተላ ዘጋኝ ከላይ የተስፋት ያለች አሁን እኮ በቀናት እንጨርጨር እያለች ነው። ቡና ጠጡ። ምክንያቱም እሷ ስታሰላ እኛ ጋር ብታይ እንዴት እንደምንተኛ እኔ ተኝ አንድ ይሄን ያክል ካልሲ ያለ እሱ ውስጥ እግርሽ ብቻ ልበሺ። ወላሂ እግርሽ ከሞቀሽ ሁሉም ነገርሽ ይሞቅሻል። እኔ እንደዛ ነኝ ወላሂ ነው አይደለም። እሷ ሰው ለምዳ ነው አንዴ ሰው ምን ያደርግላታል? ሰው አብሮት አይተኝም እኮ ጃኬት እንዲህ ለብሼ ሁለት አልጋዎች ለብሼ ነው እና ጠጡ ውዶቼ፣ ማሮቼ፣ ቅመሞቼ፣ ስኳሮቼ አይንሽ ወዴት ነው የሚያየው? ይሸቅላል። ቅርብ ያላት ግን እዛ ውስጥ እሷ ናት። ለሀዩ አንተና ናት ያይባል ያዩ ነው አበቆት አንድ ሸት ነው ያሳቀችሽ እንዴ? ዛሬ 26 ነው አይደለም? እዚህ ጋር ይሄ ሸባውን ስጪኝ ብሎ ብርጭቆ ውስጥ ውሃ ፈልጎ ነው እሱ ሰውዬ ደግሞ ተበተ። በፊት እኮ ውጭ ወጥቶ ነበር የሚጠጣው። ይሄ ሴትዮዋ አቅጣው መጀመሪያ አቀበጠችው፣ ካላስቀጠለ በዛው ትንሽ ቆይታ እኮ ሻይ ማፍተሽ ሰደደል ማለት ይቀራል ነው የዛኔ። እሱም ለምደው ከረክ እያለ ቃል ቀን ታስታውሳለህ? ከረፍካ ፈልግ ወላይ ቢያሽ ፎቅ መስሎሽ እኮ ድፍረቱ እኔ ለራሴ ስራ ዜና ያጨናንቀኛል። እሱ ለራሱ እዛ ጋር መጣና ይሄን ውሃ ለ5 ደቂቃ ውሃ ፍሶ ሊሄድ ትዛዩ መከራ ከረክ ይስማ ይሄን ፎቅ መስሎት ወላይ ቢያለች ከዛ ሰውዬው የውጭ ይሄ ፎሎወርስ ካሳደገች ፎሎወርስ መሻሻል የሚመጥነኝ እንደዚህም ብዬ የቆየች ትቃለች። ቆይ የቡና ቁርስ የለም። ቡናው በባዶ ነው የሚበላው የሚጠጣው። የአንድ ቀንማ ቆላች እኮ አጅሪት። ከዛ በኋላ መጣች ትነሳች እና ሀያት እያለች ነው ስልክ ያላየሁት አጆ ሳቢ ስልሽ ወደዚህ ትስቢዋለሽ። እሺ ካሜራውን ፊት ለፊት መስኮት ክፍት ስለሆነ ያዩታል። ምን አቅላት አለውኝ ልጅ ትደውላለች። እሱ ልጠይቅ ብላ ይሆናል። በአምስት ደቂቃ ልጅ ሰውዬው ሲሄድ በር ዘግቷል። ያዛት ነው ሰውዬው ሄደ። ነው ሹጆት አሁን የገባ ውስጥ ምን ያውቃል? ወይ በዛ በኩል አለ እንዳይሆን እንትኑ እኮ ቆርጠዋለሁ አለ። ጎመን ነበረ እስከ ረመዳን ቢያቆየው አሪፍ ነበር። ቆርጬ ጥለዋለሁ አለ። ጎመን አመጣለሁ። ረባኮ የኔ ቆርጦት ይሆናል ዛሬ ባለ ቆስጣው እንዳትነካው ብያለሁ። እና ሌላ ምንድን ጎመን ምን አይነት ጎመን? ጎመን ነው ያረቻችን ጥቁር ጎመን እኮ ነበር።
ካላነሳ ግን እንትን እንዳለ አጎት አለ ማለት አጎት አታውቁም? ይብላ ወላ አጎት የጨረሰው ምን ነው? ሸዋ ሄደን እናያለን። አጎት ምንድን ነው? ማሩ ሄደን እናያለን። ማዘርን ጠይቂያቸው። እኔ ሳላውቀው እንደ ማዘርን ጠይቂያቸው። የተበላን እንዳለ እናያለን። ሲጀምር ትል የበላው አጎት የሚሉት ትላለህ። እና ትላትኝ አጎት ነው የሚባለው። አጎት በምንኛ በአማርኛም በጉራጌኛም በትግርኛም በኦሮምኛም በሁሉም አጎት እኔ ሰው አጎት ምንድን ነው እንደዚህ ለማይረባ ነገር እንደዚህ ክብር ስም የሚሰጠው? ስለ ራሱ ስም ሲያስጠላ አጎት ይሻላል። እኛ ቤት ይሄ ትልልቁ ዛፍ አለ እዛ ቤት እና እሱ ነው የሚፈጥረው። ምን ይሄ ዛፍ አለ ሳሎን በሙሉ ዛፉ ትል ይፈጥራል። ይሄ ሞሪንጋ ራሱ እኮ የሀገር ነው ያለበት። የሆነ ጊዜ ሞሪንጋ ፍሬሽ አለ ሁልሽ ነው እዚህ ጋር ያለው ሞሪንጋ አይደል? ባልኮኒና ተሰብሮ የወጣ ጥሬጣም ሞሪንጋ አለ። ሞሪንጋ ይሄ ለፊት የሚቀቡት ሞሪንጋ አለው። ቀሲል አለ። ቀሲል ደግሞ ከፈለግሽ አለ በዚህኛው በኩል ወደዚህ ወደ ዱካን ስንሄድ አለ። ይሄ እዚህ ቤት ፍሬ ያለው አሁን ደግሞ አፍርቷል በጣም የሚበላ አሁን አይደለም አሁን ላይ እንኳን በጣም አርጉበት ጨስጨስ ምንድን ነው አንቺ አንዴ ሹራብ አንዴ ሱሪ ታስሮ በየቦታው እሺ ፖል ማታረገው ጥረት የለ አላ አውቃ ሳይንስ ነው የሰጠሽ ያንቺ አላሁ አክበር በደንብ ሙኝት አንቺ ጋር ስለማልፈታ ችግር በስኳር ልጅልኝ እሺ ሳይፈልግ አተላለቀሽ በጨው ቀስ በስኳር ነው ያልኩሽ አቡ በስኳር እኔ ከቀደም ጀምሬ አንድ ሲኒ በቃ ወላሂ ላተው ሹ ነው ሰማህ እያሸከተልሽ ነው ሂድ እዛው አትሪት እኮ ምግብ አጣማ ቀጥ ብላ ሩዝ አጣች። ይሄ ነው ሩዝ ጥላ ደግሞ ምትሩዝ ያቺ አራጋቢ ጥሩ ሩዝ ከወሰደች ምን ወሰደች? እሷ ሩዝና ዶሮ ሩዝ ነበር እና ሩዝ ወስዳ ውስጥ ትቀጥላለች። አይበቃትማ እሱ ነው። ኧረ በጠበጠችው። ተይ በቃ ዛሬ ስድስተኛ ነኝ። ስንት ጠጣሽ? አንድ ያንቺ ነው እሱ? አዎ ወላሂ የኔ አጁ የኔ ነው። አንቺ ወይ በጣም ወፍራም ስለሆነ ይሄን ልመልሰውና ማለት ነው። አይ በቃኝ። በስነ ለክ ትችላለሽ። ሁለተኛ እኔ እኮ ይሄ ነገር ነው ግራ የሚገባኝ። ረፈኝ በቃ እንገልብጠውና እንጠበው። ወላሂ ላዚምን አጠቡን አይደለም እኮ ሀቢባ ተጠራቀመበት። ኧረ ወላሂ ተጠራቀመበት አይደለም ብቻ አጥባዋለች አይደል? በቀደም አይተሻል እንግዲህ ተከራከሩት ያጣቁት። ኧረ ተይ ጨው በዝቶበታል። ይሄ ቅመሽ ሌላ ጊዜ ስንት ነበር የምንጠጣው? አጃይባ አንዳንድ ሁለት እናንተ የምትጠጡት ሶስት ነው። ለእኔ ግን አንድ እስከ አራት እጠጣለሁ። አንድ ሁለት አንድ ሶስት እሷ ከመጣች በኋላ እሷ ሳትመጣማ አምስትም ስድስትም እቺ ጀበና ምነው በረካት ተዳሪዋ ከመጣች በኋላ ዝምታ መልስ ስለሆነ አንዳንድ ስኒ ለምናችሁ ለምታጠጡኝ ይህንን አንድ ስኒ ልተውላችሁ። ተይልን እኛ ለምንን አናውቅም። ተለምነን ስጡን ቡና የማን ነው? የኔ ጀበና የማን ነው? የኔ ስኒ የማን ነው? የኔ ጣም የማን ነው? የኔ ከኢትዮጵያ መጣሁት። አቤት ያስታውቃል። ከኢትዮጵያ አንቺ ግን ይሄንን አንዱ ለመናገር አልወሰድሽም። ሁለት አለሽ አይደል?
አገር ለማንም ነው አንድ ከስራ አስገብተሽ ታስቀምጣለች ነው እስካሁን አስቀምጥልኛል። አሁን ደግሞ ትልቁ ጌች አልገዛም። ይሄ በቂ ነው። ይሄ ዳዳ ፕላስ እዛው ወሰደች ደግሞ እኔ ምን ያደርግልኛል? እሱ እኮ ለቲክቶክ ነው። ውሰጂ እሱ እሱ ቦቢ ይርሃ ነው አይሰማም እኮ ደግሞ ንቀቱ ሂድ ይሻልሃል። ሂድ ወላሂ ለዚህ ንቀታቸው ሲያናድድ አንተ አባቡ ይበቃል። እና ውዶቼ ቆይታችን ይሄን ይመስላል። እስቲ ሰብስክራይብ አድርጉኝ። ቪዲዮ በጣም ቆይቻለሁ። ምንም የተመቸልኝ አይደለም እና ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። አባላችሁ ቻው፣ ወጣችኋለሁ። ባይ ባይ